ባሻገር እንደነ ኢማሙ አህመድ ያሉት እነዚህ ሰዎች ሐንበልያዎች ነን የሚሉ ራሳቸውን ወደ ኢማሙ አህመድ የሚያስጠጉ የሆኑ ሰዎች الإمام أحمد بن حنبل العلل ومعرفة الرجال የሚለው የሳቸው ኪታብ የልጃቸው ሪዋያ ማለት ነው እሳቸው ነው ኪታቡ ነገር ግን ይሄ العلل ومعرفة الرجال የሚለው ወደ ኢማሙ አህመድ የሚጠጋው ወይም የሳቸው ኪታብ የሆነው የማን ሪዋያ ነው የልጃቸው ከሳቸው ያወራው ማለት ነው እና እዚህ ኪታብ ላይ العلل ومعرفة الرجال የተባለው የሆነው ኪታብ እጅግ በጣም የታወቀ መሽሁር የሆነ ኪታብ ነው ራሳቸው አብዱላህ የሳቸው ልጅ ኢማሙ አህመድን ምን ብሎ ጠይቋቸው እንደነበረና መልሱ ምንድነው የሚለውን አብረን እንመልከት እያልን ያለነው ሰነድ ምናምን እንዳይሉ የራሳቸው ኪታብ ነው يعني የራሳቸው ልጅ ከኢማሙ አህመድ ያወራውን ሪዋያ የሰፈረበት ኪታብ ነው العلل ومعرفة الرجال እዚህ ኪታብ ላይ ምን ይላል ልጅየው አብዱላህ سألته عن الرجل ስለ አንድ ሰው ጠየቅኳቸው ስለ ሰውየው ምን የሚያደርግ የመሱ ሚንበር النبي አንድ ሰው አለ የነብያችንን አለይሂ ሰላቱ ወሰላምን ሚንበር የሚነካ ويتبرك بمسه ያንን የነብያችንን ደግሞ ሚንበር በመዳበሱ በመንካቱ ደግሞ የተበረክ በረካን ይፈልጋል ويقبله يسموال ويفعل بالقبر مثل ذلك او نحو هذا القبر ላይ ደግሞ ይሄን የመሰለ ወይም مثل ذلك او نحو هذا የገላለጽ ሁኔታ ነው ويفعل بالقبر قبرም ላይ ይሰራዋል ይተገብራል مثل ذلك او نحو هذا ይሄንን የመሰለ يريد بذلك التقرب الى الله በዚህ ተግባሩ ደግሞ የሚፈልገው ወደ አላህ መቃረብ ነው ሄዶ የነብያችንን ሚንበር ሲዳብሰው ሲስመው እሳቸውን ቀብር ሄዶ እጁን እዛ ቀብር ላይ ቁጭ አድርጎ እጁን ሲያሳርፍ በዚህ ፍላጎቱ በዚህ የሚፈልገው ምንድነው التقرب الى الله عز وجل ወደ አላህ Subhanahu Wa Ta'ala መቃረብ ነው እና ስለዚህ ሰው ጠየቅኳቸው فقال لا بأس بذلك በዚህ ነገር ችግር የለው አሉ አሁን ኢማሙ አህመድ ሰለፍ ናቸው ዑለማኡ ሰለፍ ከምንላቸው ውስጥ መካከል አንዱ ዓሊም ልጃቸው ስለዛ ሰውዬ እሳቸውን ሚንበርና ቀብራቸውን በሚነካ ሰው በረካን ፈልጎ ወደ አላህ መቃረብን ፈልጎ ይሄን የሚያረግ የሆነ ሰው ሲጠይቃቸው لا بأس بذلك በዚህ ነገር ችግር የሌለው ነገር እንደሆነ ሲናገሩ ችግር የለውም ሲሉ ይሄን ነገር በሽርክ ደረጃ የምትወስዱ ሰዎች ናቸው እናንተ ይሄን ደግሞ ሌሎችም ይሄንን ክስተት እናንተ ዘንድ ተቀባይነት ያላቸው የሆኑ ሰዎች ሳይቀሩ ምን አድርገውታል አጽድቀውታል ምሳሌ ذهبيን ብንወስድ ذهبي ራሱ معجم شيوخ الذهبي የሚለው ኪታቡ ላይ ታወቀ ኪታብ ነው ይሄ معجم شيوخ الذهبي የሚለው ኪታብ ላይ وقد سئل احمد بن حنبل عن مس القبر النبوي وتقبيله امام احمد የነብዩን ቀብር ስለመንካት ስለመሳም ሳይቀር ተጠይቀው فلم ير بذلك بأسا በዚህ ምንም አይነት ችግርን አላዩም ብሎ ذهبي معجم شيوخ الذهبي ላይ ይሄን ነገር ያስቀምጣል እንዳውም ዘመን ይላል رواه عنه ولده عبد الله بن احمد የሳቸው ልጅ የሆነው ከሳቸው ይሄንን አውርቷል ብለው ይሄንን ክስተት العلل ومعرفة الرجال ላይ የተገለጸውን ክስተት ኢማሙ ማነው الذهبي ምን አድርጎታል እዚህ ኪታቡ ላይ አጸደቀ ሌላኛው ኪታቡ ላይ ስንመጣ በሁለተኛ ደረጃ እሱ ራሱ ذهبي سير اعلام النبلاء ላይ አባቱ አብዱላህ አባቱን አህመድ ኢብኑ ሐንበልን የነብያችንን ጸጉር አግኝቶ ውሃ ውስጥ
አባቴ የነብያችንን ጸጉር ይዘው ውሃ ውስጥ ሲነክሩና ሲስሙት እንደዚሁም አይናቸው ላይ ሲያኖሩት ውሃ ውስጥ ነክረው ደግሞ ውሃውን ለመድኃኒትነት ሲጠጡት እንዳየ ይናገርና ዘሀቢ ይሄንን እንዳለ አብዱላህ ከዛ በኋላ ምን ይላል ዘሀቢ ቁልቱ ይላል ተመልከቱ አልኩኝ እኔ ይላል አይነ المتنطع المنكر على احمد ይላል ማን ነው የት ነው ያለው ያ በጣም متنطع የሆነ በኢማሙ አህመድ ላይ ተቃዋሚ የሆነው ሰው የት ነው ያለው وقد ثبت አሁን እዚህ ጋር ثبت ነው ጸድቋል ነው እያለ ያለው وقد ثبت ان عبد الله سأل اباه برقتن صدقال عبد الله አባቱን ጠይቋል عمن يلمس رمانة منبر النبي የነብያችንን አለይሂ ሰላቱ ወሰለም የሚንበሩን ሩማና ሚንበሩ ላይ ነብያችን ክብ የሆነች ነገር ሆና እጃቸውን የሚያስቀምጡባትን ማለት ነው ያንን ስለማበስ ويمس الحجرة النبوية የነብያችንን ሁጅራ ሳቸው ያሉበትን ክላስ ሳቸው ያሉበትን ጓዳ ስለሚያብሰው ሰው ኢማሙ አህመድን ልጃቸው አብዱላህ እንደጠየቀ ጸድቋል فقال لا أرى بذلك بأسا በዚህ ምንም አይነትን ችግር አላይበትም ብለው ተናግረዋል ብሎ ዘሀቢ በሁለተኛ ኪታቡ ላይ ሲየሩ አዕላም النبلاء ላይ ገልጿል ሲቀጥል ምንድነው ያላቸው አዓዘነ الله واياكم من رأي الخوارج ومن البدع ከኸዋሪጅ አይነት አመለካከት ከኸዋሪጅ ከሆነ አስተሳሰብ አላሁ ተዓላ እኛንም እናንተንም ይጠብቃችሁ ይላል አሁን እዚህ ጋር ሁለት ኪታቦቹ ላይ ይህንን ክስተት ሲያጸድቀው العلل ومعرفة الرجال ላይ ይሄ ነገር ሲኖር ይሄ ነገር በሽርክ ደረጃም ይወሰድና በኩፍር ደረጃም ይወሰድ ነው እነዚህ ሰዎች ዘንድ በሽርክና በኩፍር የሚወሰድ የሆነ በዚህ ልክ የተጋነነ ከሆነ በኢማሙ አህመድ ላይ እንዴት ይሄ ክስተት ሊከሰት ይችላል አንዳንድ ሰው አላልንም ሊል ይችላል ሽርክ ነው አላልንም ካፊር ነው አንልም ሊል ይችላል እዚህ ጋር የራሳቸው ሼኽ ኢብኑ ተይሚያ زيارة القبور والاستجادة بالمقبور ብሎ ያዘጋጀው አለ زيارة القبور ብሎ ያለበት ኪታብ ላይ ራሱ ኢብኑ ተይሚያ ምንድነው የሚለው ተመልከቱ እንዴት አድርጎ ይሄንን አገላለጽ በምን መልኩ እንዳስቀመጠ وأما التمسح بالقبر ብሎ ቀብርን ማበስ የሚለውን ጉዳይ ማለት ነው አየ ቀብርን ካነ የሚለው ማንኛውም ቀብር ይሁን የትኛውም ቀብር ይሁን ያንን ቀብር መንካት وتقبيله وأما التمسح بالقبر أي قبر كان وتقبيله وتمريغ الخد عليه يعني المسام قنشون بزابنتن معبس منهي عنه على كزي يتكلكل ነው ይሄ በክልክልና ደረጃ የሚወሰድ ነው باتفاق المسلمين على ሙስሊሞች ሁሉ ተስማምተውበት ቀብርን መንካት ቀብርን መዳበስ ማለት ነው ولو كان ذلك من قبور الانبياء الى የነብያቶች ቀብር እንኳን ቢሆን ይሄ ነገር የማይፈቀድ ነው ولم يفعل ذلك احد من سلف الامه وائمتها إلا بل هذا من الشرك እንደውም ይሄ ከሽርክ ነው በአላህ ላይ ከማጋራት በአላህ ላይ ማጋራት ከሚባለው መካከል የሚገባ ነው አይደል ይሄ ነገር በል هذا من الشرك ሲል ይሄ ከማጋራት የሚመደብ ነው በአላህ ማሻረክ ነው ብሎ ሲገልጸውና ሲናገረው እዚህ ደረጃ የሚሄድ ከሆነ ነገሩ እንዴት ነው ይሄኛው መጥቶ ثبت على امام احمد ይላል ثبت عن امام احمد ይላል ይሄኛው ሳልቱ አብይ ያለ ነው በምን አይነት መልኩ ተወስዶ ነው ይሄ ነገር በሽርክ ደረጃ የሚቀመጥ የሆነ ነገር እንዴት ነው ተወርቷል አባቴን ጠይቄያለሁ ይሄኛውም ደግሞ ተረጋግጧል ብሎ ሊወራ የሚችለው እየተወራ ያለው ምን ጉዳይ ነው ያከፍራል ሽርክ ነው ከመንገድ የሚያወጣ ነው እየተባለ ነው ያለው ይሄ ግንዛቤ ኢማሙ አህመድ ጋር እንዴት አልኖርም በምን መልኩ ተወስዶ ነው እነሱ ይሄንን ሊሉ የቻሉት የሚለውን ሰውየው ቆም ብሎ እንዲያስብና ወደ ታቅጣጫ ነው እየተሄደ ያለው የሚለው ነገር ማን ነው ያከፈርን ያለ ነው ማን ነው ካፊር የሚል አይነት ቃል እየተሰነዘረ ያለው የሚለው ነገር በደንብ መታየት አለበት
ወደ ሌሎች መረጃ እንሸጋገርና የራሳቸው ሼህ አሁን